ለምን እኔ እዛ ጋር ለምንድነው እኔ አብሮ እስካለኝ ድረስ እንዴት ነው ከሌላ ሴት ጋር ሲገናኝ ደስ ሊለኝ የሚችለው? ገባሽ? የሚሆኑት ሁኔታ ደግሞ ልክ አልነበረም። ከዛ ላይ ግን ፊገር አውት ያደረኩት ምንድነው እሱ ከሷ ጋር ነበር ስቲል ከኔ ጋር እያለ ከሷ ጋር ነበር። እሱ ደግሞ ኮልታፊት አውርታለች። ከኮልታፊት ጋር ስንጣላ ነው ካንቺ ጋር የሆነው። አትበጥብጠኝ። ቅድም ሰምቻለሁ። አትበጥብጠኝ። አንተ ግን ሲጀምር ቆይ አንድ ጥያቄ አለኝ። እሺ ልጠይቅሽ፣ ይቅርታ አድርጉልኝ ነው። ሁለታችሁ ከኮልታፊት ጋር ሪሌሽንሺፕ ውስጥ ነበርክ። ከዛ በኋላ ከኮልታፊት ጋር ተጣላክ። በኋላ ከያና ጋር ሆንክ። ግን ከያና ጋር የነበርክ ሰዓት እኔ የራሴንም ሳይድ ነው እኔም ጓደኛችሁ ነኝ ነበርኩኛ። እኔ እንደው የሆነ የተወሰነ ማላውቀው ነገር አለ እንደ ከህዝቡ እኩል እየሰማ ያለሁት ነገር ማለት እኔ ከኮልታፊት ጋር ሪሌሽንሺፕ ውስጥ እንደነበራችሁ አላውቅም ነበር እና ግን ተለያይታችሁ አይቻችሁ አላውቅም። ያና እያለች ኮልታፊትንም ታገኛት ነበር፣ ቪዲዮ ትሰሩ ነበር ምናምን። የሆነ ጊዜ ሁላ ትዝ ይለኛል የሆነ ቦታ አንድ ላይ ሆናችሁና አግኝቻችሁ ነበር እና እኔ ኖርማል ጓደኛሞች ስለመሰላችሁኝ ሌላ ነገር አላስብኩም። አሁን ደነገጥኩኝ። ገባካ? ግን ያናቤል ራሱ ይሄንን ብታውቁ ኖሮ እንደዚህ የምታደርግ አይመስለኝም። አሁን ያናም ገረመኝ። እያወቅሽ ነው ከሷ ጋር ምናምን የምትገናኝ ነበር? አላውቅም። እኔ ኤልስቲስ ምንድነው እሱ እንደተለያየ ምናምን ነው ከዛ ላይ አስረዳኝ። ገባሽ? ተለያይቻለሁ፣ ጨርሻለሁ። አሁን ያለውን ነው የነገረኝ። ግን ከዛ ኋላ ግን ከሷ ስሰማ እንዳልጨረሱ ነው ያገኛት ነበረ። ደግሞ ተመሳሳይ ነገር ነው የሚለን። በቃ ተመሳሳይ። እሷንም ምንድነው ነው ከነገ ቪዲዮ እየሰራ ነው፣ ምንም ነገር የለም። እኔንም ምንድነው የሚለው እኔንም ምንድነው የሚለው እንትና 4 አመት ሆናችኋል እንዴ ከኮልታፊት ጋር? አዎ ታውቃለች እኮ ያናቤል። አውቃ እኮ ነው እንደዚህ የምትለው ሲጀመር ማለት ነው። አንድ ነገር ልንገርሽ፣ ያቢ ነገርኩሽ እኮ ከኔ ጋር ያለህ እንደነበርክ ከሷ ጋር ነው የማውቀው። እኔ ያናቤል እኔ ከኮልታፊት ጋር ከተጣላው በኋላ አይደለ ካንቺ ጋር ጓደኛዬ ነው። አልተጣላህም፣ አብረሃት ነበርክ ከኔ ጋር ያለህ እኮ ሲማን እና ታዲያ መጣላት ማለት አይን መተያየታትሽ ማለት ነው እንዴ? አይደለም፣ ከሷ ጋር ስቲል ነበርክ። ኮልታፊት እኮ አውርታለች። አንተ ሁለት ሰው ልሸመጠጥ እንዴ? ሁለት ሰው ለመናገር ሪሌሽንሺፕ ውስጥ የነበረ ሰው ከዛ በኋላ ጓደኛ ሊሆን አይችልም። ነይሱን አላምንም። ጓደኛ ኤልስ ኮልታፊት ተናግራለች ነበረኝ አብሮኝ ነበረ ብላለች። እሱ ኤልስ መካድ ልማዱ ነው። ዳንኤል አሁን የበላውን ይክዳል። እንደዛ አይነት ሰው ዳኒ ሮስት አሁን ኮልታፊት እና ያናቤልን ነው የምትፈልገው እንዴ? እኔ አልፈልግም። እኔ አሁን የራሴን ህይወት ጀምሬያለሁ። አልፈልግም እያለች ነው ያስገባው። ያቢ የራሴን ህይወት አሁን እየጀመርኩኝ ያለሁት የራሴን ህይወት እየጀመርኩኝ ያለሁት አልፈልግም። እንደዚህ አይነት ነገርም አልፈልግም። ነገሩን ለማስረዳት ነው አሁን የሚገባው። አምስት አሉ ሌላውን ተባራሪ እኔ አግኝቻለሁ። ቆንጆ ሸበላ ያቢ አሁን ሙድሽ ገባኝ። እኔ ለማንሳት አንጀት የሚያደርስ ማርያምን አይደለም ዳኒ እግዚአብሔርን ቆይ ልንገርህ፣ እኔ በጣም ትመቸኛለህ ታውቃለህ። ግን እኔ ቅድም ላስታርቃችሁ ነው ያስገባሁት እና ታሪካችሁ ስታወሩ ደግሞ እኔ እንደ ጓደኛ መሀል ላይ ሆኜ በቃ እንደ አዲስ እየሰማኋቸው ያለሁት ነገር ስለነበረ እኔ ደነገርኩት። ግን ዳኒ አንተ አሁን ሪሌሽንሺፕ ላይ ታማኝ ነኝ እና ኮልታፊት ገርልፍሬንድ ነበረች፣ እሷን ፈትቼ ነው ከያናቤል ጋር የሆንኩት። ከያናቤል ጋር ያለው ደግሞ በጣም ታማኝ ነበርኩ። ከማንም ሴት ጋር ምንም አይነት ግንኙነት አልነበረኝም። ሴቶቹን ለማገኛቸው ለፕሮሞሽን ነው። ከማን ጋር ነው የሄድሽኝ? እሺ ከማን ጋር ነው የሄድሽኝ? ያናቤል ያና ነገር ከማን ጋር አይተሽዋል? ቺት ሲያረግብሽ ይዘሽዋል ወይስ? እኔ እኮ ያኛው ስልክ በጥርጣሬ ነው። ቆይ ያኛው ስልክ አንዴ ቆይ ያኛው ስልኬን በእናትሽ እና አይሽ በጥርጣሬ ከሆነ ማለት ነው እኔ ከዳኒ ጋር እንድትታረቂ ይፈልጋል። ፈርቶ አስወጫሲ እሷን አስወጫትና ልንገርሻለሁ። አሁን ኢትዮጵያ ብሆን እንደዚህ ላይቭ ገብቼም አላስወራችሁም ነበር። ኢትዮጵያ ቢሆን ታውቃላችሁ እንደዚህ ቁጭ አድርጊያችሁ ነበር በስነ ስርዓት ማወራችሁ። ገባካ? ኮሜንት ላይ ዳኒ እውነተኛ ልጅ ነው እያሉ አትይም እንዴ? ኮሜንት ላይ እንኳን አታነቢም እንዴ? አቢ እኔን እኮ የሚያውቁኝ ሰዎች ናቸው። በሌላ ኧረ እባክህ አግብተው ያውቀዋል እንዴ? እንትን በይ ወይ ሪሌሽንሺፕ ውስጥ ሆኖ ያውቀዋል አንዴ እንኳን ዳኒ ውስጥክ ምንድነው የሚሰማው? እልህ ላይ ነው ያለው ወይስ ፍቅር ውስጥ ካለ ንገረኝ። ያንተም ምንድን ነው የምትፈልገው? ያና በጣም ቆንጅዬ ናት። እኔ ታውቃለህ ስንት ወንድ ነው ጠብር ግፍ የሚልላት
አንተም በራስህ የራስህ ኳሊቲ ያለህ ብዙ ሴቶች ሊፈልጉ ይችላሉ። ሴቶች ሲጀምር ቆንጆ ሚስት ካለክ ሴቶች ይፈልጉሃል። ቆንጆ ሚስት ካለክ ሴት እድሜ ለኔ ይበል ዝም ብላ ነው የምትፈልግ። በቃ ምንድነው ያቢ አጋብተሽናል ካያ እድሜ ለኔ ይበል ቆንጆ ሚስት ነው የምትይው? እድሜ ለኔ ይበል እኔ አሁን የሚሰማኝ ምን መሰለሽ ያቢ አውቃለሁ ብዙ አመት ጓደኛሽ ነች ያቢ እኔንም ግን ታውቂኛለሽ። አውቃለሁ ችግር የለውም ይቅርታ እሺ። ስለዚህ አንተ ምንድነው እንዳትወጣ አስወጫትና እሷን ወይኔ ወይ እሷን እንውጣ በቃ ያቢ እንዳትወጣ። እሺ መጨረሻ ተነጋግራችሁ እንዳትወጣ እንትን አይደለም። አንዴ የምታሳይህን ይሄና መውጣት ትችላለህ። አንዴ ግን የምታሳይህን ይሄ እሺ። አንተ ይቀልጥሽ ያቢ እንዳታስገቢ ሌላ ሰው ሶሻል ሚዲያ ላይ ከሌላ እንትን ጋር መስራት አይቻልም ማለት ነው? አይቻልም ያና ቪዲዮ መስራት እኔ አሁን ከብዙ ሰው ጋር እሰራለሁ ቪዲዮ። ያ ማለት ከሁሉም እኔ ጋርም እኮ ያቢ እኔ ጋርም እኮ ተመሳይ ነው። ማስታወቂያ ስትሰሪ ከተለያየ ሰው ጋር ስሪ ትባያለሽ፣ ትሰሪያለሽ። ከዛ በኋላ አሁን እነዛን ዘፈን ቻሌንጅ ደግሞ ማስታወቂያ ነው ወይ የምትሰራው አንተ? ይከፈልሻል ለዛ ዘፈን ቻሌንጅ ማስጀመሪያ። ለዘፈኑ ቻሌንጅ ማስጀመሪያ ስትሰሪ አስወጫትና እሷ ልንገርሽ ያቢኔ ማናት አስወጫትና እሷን አንዴ ሌላ ጋብኝ ያቢ ካትሮስ ጋር ምን አላችሁ? በመድኃኒዓለም አንተ ከሁለት ሴት ጋር ነው የምሰራው አላልክም? ቆይ ገና ብዙ ናቸው። ቆይ ላሳይ። ዳኒ ስማ፣ ዳኒ ከስራው ወጥቶ ያለውና በጣም ስንት ሴቶች እንደሆኑ ቁጠሪ። በስማ እኔ ያለው ያና እኔ እንዳታሳይ ሰላም ነው ደስ ይላል። ግዛታቸው ላሳይ ጉድ ያደርጋቸዋል እኮ በቃ አውራቸው ባይሰራ ነው ታግ ያደርጋል። ኧረ አብነት ያቢ ወይ እሷን ወይ እኔን አስወጪኝና ለእሷ ከሆነ ሳይድ እያሻለሽው ይቅርታ ሳይድ እያያዝኳል። እኔ በቃ የመጨረሻ እንድትታረቁ የምፈልገው ነገር ይሄ ነገር በስምምነት ማለቅ አለበት። ገባካ? ሁለታችሁንም ወዳችሁ ጓደኞቼ ናችሁ፣ እንድትስማሙ ፈልጋለሁ። ዳኒ ምርጥ ልጅ ነው።